የምንነጋገርበት ጉዳይ በርዕሱ ላይ እንደምታዩት የኢምፔሪያል ኢትዮጵያ እና የሻዕቢያ በትግራይ መሸነፍ እና የኢትዮጵያን ወደፊት እንዴት ይለውጣል በሚል ርዕስ ነው። ለምን የኢምፔሪያል ኢትዮጵያ እና የሻዕቢያ መሸነፍ አልከው የሚለው ነጥብ አንዱ የምንነጋገርበት ነው። ከቪዥን ስለሚጀምር ጦርነት ቪዥን ነው፣ ፖለቲካል ቪዥን ነው። የፖለቲካ ዓላማን በጉልበት ለማስፈጸም የሚካሄድበት ሁኔታ ነው። ምን ፖለቲካል ዓላማ ለማስፈጸም ነው አብይ እና ኢሳያስ ትግራይ ላይ የዘመቱት የሚለውን ነገር እናያለን። የዚያ የፖለቲካል ውጤትስ ምንድን ነው? የፖለቲካ ውጤቱ የዚህ ሽንፈት ትልቅ ፖለቲካ ውጤት ነው ያለው። የዚህ ሽንፈት ውጤቱ ምንድን ነው? ኢትዮጵያንና የኢትዮጵያን ሕዝብ እንዴት ኢምፓክት ያደርጋል የሚለውን ጉዳይ በስፋት ምናይ ይሆናል ማለት ነው። ስለዚህ ሼር አድርጉ። ሁላችሁም እንኳን በደህና መጣችሁ። አይ ቲንክ ብዙም ሳልቆይ ዝም ብዬ ወደ ዋና ዋና ነጥቦቹ ገባለሁ። በመጀመሪያ ዛሬ በኢትዮጵያ የምናየው ደም መፋሰስ የተጀመረው የዛሬ ዓመት በትናንትናው ቀን ቱ ቢ ኤግዛክት አርቲስት ሃጫሉ ሁንዴሳን አዲስ አበባ ላይ ከገደሉ በኋላ ነው። የአርቲስት ሃጫሉ ሁንዴሳ ግድያ ፖለቲካል አሳሲኔሽን ነው። በዚያ ላይ ምንም ዲስፒዩት የለም። ለፖለቲካ ዓላማ ተብሎ የተገደለ አርቲስት ነው። ገዳዮቹ እነማን ናቸው ከዚህ ፖለቲካ ዓላማ ተጠቃሚ የሆኑት የሚለውን በወቅቱ የአርቲስት ሃጫሉ ሁንዴሳ ገዳዮች ተብለው 4 አማራጮች ነበር የቀረቡት። 3 አማራጮች ነበር የቀረቡት። አንደኛ ግብጽ ነበር የተባለችው፣ በአረብኛ የሚናገሩ ተብለው ግብጽ የአርቲስት ሃጫሉ ሁንዴሳ ገዳይ ነች የሚል እንድምታ ያለው ንግግር በወቅቱ ተደርጎ ነበር። የዛሬ ዓመት ታስታውሳላችሁ። ሁለተኛው ኦነግ ሸኔ ወይም ሸኔ የሚሉት ኦኤልኤፍ ነው የገደለው የሚል ነገር ነው ያስቀመጡት። ሶስተኛው ህወሓት ነው የገደለው በሚል ነው ያስቀመጡት። በመንግስት በኩል የነበረው ትርክት የሃጫሉን 1ኛ ዓመት ተከትሎ ኢትዮጵያ ውስጥ አሁን ያለው ደም መፋሰስ በሙሉ የተጀመረው በአርቲስት ሃጫሉ ሁንዴሳ የዛሬ ዓመት ስለተጀመረ እሱን ትንሽ ሪፍሌክት አደረግበትና ወደ ትግራይ ጦርነት ይሄዳለሁ። አርቲስት ሃጫሉ ሁንዴሳን እነኚህ 3 አካላት ናቸው የገደሉት ብሎ በመንግስት በአብይ አድሚኒስትሬሽን መንግስት ሲነገር ግብጽ እንዳልገደለው ኋላ እነሱም በግብጽ ገደለች የሚለውን ቲዮሪ አልገፉበትም፣ አበንደን ያደረጉት። ሁለተኛው ህወሓት ገደለው የሚልም ተናግረው ነበር። ህወሓት ገደለው ብለውም በዚያም አልገፉም። ሶስተኛ ኦነግ ሸኔ ገደለው ብለው ወይም ኦነግ ገደለው ብለውም ቲዮሪ አስቀምጠው ነበር፣ በዚያም አልገፉም። ከዚያ በኋላ ጉዳዩን እንደምታውቁት ፖለቲካል አሳሲኔሽን ነው ይሄ ነገር። የተወሰኑ ሰንበዲ ጥላዬ የሚባል ጥላዬ እየተባለ ስሙን እንኳን በትክክል መናገር ያልቻሉት ኋላም ልጁ ራሱ ወጥቶ እኔ በዚህ ነገር ውስጥ የለውበትም ብሎ እየተናገረበትም ሁኔታ አለ። እዛ ውስጥ ዝርዝር ውስጥ አልገባም። የሃጫሉን ጉዳይ ለመናገር አይደለም። ይሄ ጦርነት እንዴት እንደተጠነሰሰና የምን አይነት ጦርነት እየተዋጋን እንዳለን ለማየትና ሃጫሉንም ለማሰብ ነው። ምክንያቱም እኔ በዚህ ጉዳይ ላይ የገባሁትና ይሄንን ነገር ፎርስፉሊ አድሬስ ማድረግ የጀመርኩት ከሃጫሉ ሁንዴሳ መሞት በኋላ ነው። ስለዚህ ሃጫሉ ሁንዴሳን እንደገደሉ የፖለቲካል አሳሲኔሽን ከሆነ የፖለቲካል አሳሲኔሽን ደግሞ ለፖለቲካ ጥቅም ለፖለቲካ ውጤት ነው የሚደረገው እና ማን ነው ከዚህ የተጠቀመው ተብሎ ከሃጫሉ ግድያ ፖለቲካሊ ለመጠቀም ወስኖ የፖለቲካ ውጤት ያገኘው ማን ነው ብለን ካሰብን ከተነጋገርን አብይና የጠቅላይ ሚኒስትር አብይ ደጋፊዎች እና ስርዓቱ ናቸው። ምንም ጥያቄ ውስጥ የለም። ሃጫሉ ሁንዴሳን እንደገደሉ በትናንትናው ቀን እንደገደሉት ኢትዮጵያ ላይ ሲነጋ ከሌሊቱ 5 ሰዓት ማለት ነው። ሃጫሉን በገደሉት በ2 ሰዓት ጊዜ ውስጥ ከሌሊቱ 3 ሰዓት እስከ 10 ሰዓት ኢትዮጵያ ባለው በዚያ ታይም ፍሬምወርክ ነው ሃጫሉን የገደሉት።
12 ሰዓት ላይ ሰው እንኳን የሃጫሉ ግድያን ሳይሰማ ሻሸመኔን፣ ኤራንና በርካታ ቦታዎችስ ያቃጥሉ ነበር። ምክንያቱም ያቀዱት ፖለቲካ ዓላማ ስለነበር። በማግስቱ እኔ ሃጫሉ ሞቶ በማግስቱ ነው ሚዲያ ላይ ለመናገር የወጣሁት። ስፔሲፊካሊ ብዙ ሰዎች ትዝ እንደሚላችሁ ኦኤምኤን ላይ የሃጫሉ አስክሬን ሽኝት ተብሎ ከጳውሎስ ሆስፒታል ወደ አምቦ የሃጫሉን አስክሬን ሲሸኙ ሃጫሉን ከመቼው ምርመራ እንኳን ሳይደረግለት ከመቼው ነው የምጥሉት ብዬ ፖስት ካረኩኝ በኋላ ኦኤምኤን ላይ ወጣንና ይሄ መደረግ የለበትም፣ ሃጫሉ መቀበር ያለበት አዲስ አበባ ነው፣ የቀብር ስነስርዓት ያስፈልገዋል። ልክ እነ ጥላሁን ገሰሰ ሌሎቹ በመንግስት የቀብር ስነስርዓት እንደሚደረግላቸው ናሽናል ፊገር ነው እና ሃጫሉ የናሽናል ፊገር ተደርጎ የመንግስት ቀብር ስነስርዓት ሊደረግለት ይገባል የሚል እና መቀበሪያ ቦታውም ሃጫሉ ሁንዴሳ እንደምታውቁት ለአዲስ አበባ ለፍንፍኔ እንደዘመረ ለኦሮሞ ህዝብ እንደዘፈነ የኦሮሞ ህዝብ ትግል መሪ ነው ማለት የሚቻል አርቲስት ነው። አዲስ አበባ ላይ ነው መቀበር ያለበት የሚል ሀሳብ አነሳል። በዚያ ይሄ እንግዲህ በማግስቱ ሃጫሉ በተገደለ በማግስቱ ነው ማለት ነው ይሄኛው የሚሆነው። በኢትዮጵያ በማግስቱ ነው። እኛ ጋር ዘ ሴም ታይም ነው፣ ሌሊት ነው እኛ ጋር እዚህ የነበረው። ኢትዮጵያ ግን ቀኑ ስለሚለያይ እናንተ ጋር ኢትዮጵያ ማግስት በነበረበት ጊዜ ነው ማለት ነው ይሄ የሆነው። ከዚያ በኋላ ሃጫሉን ወደ አምቦ አስክሬኑን ለመውሰድ አተምት እያደረጉ ወጣቶች ሲከለክሏቸው፣ ሌላውም ደግሞ ለመሸኘት እዛ ሄደው እነ ጀዋርም እዛ ሄደው ለመሸኘት ይቀላቀላሉ። ከዚያ በኋላ የምናውቀው እኛ እዚህ መተን አርቲስት ሃጫሉ አዲስ አበባ ነው መቀበር ያለበት ያልነው ነገር እነ ጀዋር እና በቀለ ገርባን ከግድያ እንዲያመልጡ ያደረገበት ምክንያት ነው። እኛ ሳናቅ ነው። ለሃጫሉ ቀብር ስነስርዓት ብቻ ነበር የምናወራው። እነ ጀዋር እነ በቀለ ገርባና ያኔ የነበሩት አሁን እስር ቤት ያሉት ፖለቲካል ሊደርስ ኋላ እንደምንረዳ ወደ አምቦ ቢሄዱ ኖሮ መንገድ ላይ ሊገሏቸው አስበው ነበር። በአንድ ድንጋይ ሁለት ወፍ አይነት ሞዴል ነበር ታይዞ የነበረው። ከዚያ በኋላ ወጣቱ ህዝቡ ግር ብሎ ወጥቶ አዲስ አበባ መቀበር አለበት ተባለ ብሎ ህዝቡ ፕሮቴስት አደረገ። ያንን ደግሞ ወደ 34 ወጣት ያንኑ ቀን አስክሬኑን ሊሸኝ የሄደውን ገደሉ። ወደ 34 ወጣት 35 ወጣት ገደሉ። እነኚህን ነገሮች በነገራችን ላይ መረጃዎቹ ሁሉ በገዳዮቹ በስርዓቱ በዚህ ነፍሰ ገዳይ ስርዓት ስለተያዘ ያ ነገር አልወጣም፣ ይወጣል ቀን ሲወጣ። ከዚያ በኋላ ምንድነው የሆነው? እነ አስክሬኑን ወደ አዲስ አበባ መለሱ። እነ ጀዋርን ኦሮሞ ባህል ማዕከል የሚባለው አብዮት አደባባይ አብዮት ይሄ ሆረ ፍንፍኔ አካባቢ ያለው አደባባይ ጋር ያለው ቢሮ ስቴዲየሙ ፊት ለፊት ያለው ጋር ሰበሰቧቸው። ከዚያ በኋላ እዛም ለግድያ ነበር የሄዱት። አንደኛው ከተላኩት ወታደሮች ውስጥ እንዴት በኦሮሞ ላይ እንደዚህ አይነት ግፍ እንፈጽማለን ብሎ አንዱ ወታደር መናገር ጀመረ። ከዚያ በኋላ ያንን ወታደር ኢሚዲየትሊ ገደሉት። እነ ጀዋር እና በቀለን አሰሩ። ከዚያ በኋላ ያለው ስቶሪ የምታውቁት ነገር ነው። ህዝብ በመላ ኦሮሚያ አለቀ፣ ታሰረ። በ10 ሺዎች ዛሬም ጭምር በ10 ሺዎች በግምት ወደ 50 ሺህ ህዝብ ታስሯል። ከዚያ ውስጥ የለቀቁት የፈቱት ሊኖር ይችላል። በትንሹ ቢያንስ 10 ሺህ ህዝብ ግን ከ10 ሺህ ህዝብ በላይ ህዝብ ግን እስከ ዛሬ ድረስ በሃጫሉ ምክንያት ታስሮ እስር ቤት አለ። ግማሹን እስከ 20 ዓመት እስከ 30 ዓመት በዘፈቀደ እንዳሰኛቸው የፈረዱበትና ሌሎቹ የፖለቲካል ሊደርሺፕ የከፋኦ የፖለቲካል ሊደርሺፕ የኦኤልኤፍ የፖለቲካል ሊደርሺፕ ሙሉ ለሙሉ እንዲታሰሩ ተደረገ። ያ ኦሮሞ ውስጥ የነበረውን ለ3 ወራት በተከታታይ የቀጠለውን ህዝባዊ አመፅ እንትን ለማድረግ ለመቆጣጠር ሞከሩ። የሚዲያ ተቋማትን በተወሰነ መልኩ ኢንፊልትሬት አደረጉ፣ በተወሰነ መልኩ ከአየር ላይ አወረዱ፣ ሌሎቹን ዘጉ። ስለዚህ ኦሮሚያ ውስጥ ያለው ሪፕሬሲቭ ፖለቲካ ቀጠለ። ዛሬ የምናየው ኖቨምበር ላይ የትግራዩ ጦርነት ተጀመረ።
ይሄ ጦርነት እንግዲህ የትግራዩንና የኦሮሚያ ውስጥ ያለውን ጦርነት ምንድነው የሚያገናኘው ካልን የኢምፔሪያል ኢትዮጵያ አጀንዳ ነው የሚያገናኘው። የኢምፔሪያል አጀንዳ የጦርነቱ ዓላማ ዛሬ ሁሉም የተናገሩትን ዶክተር አብይ የተናገረውንም ሰምቻለሁ። ጀነራል ባጫ የተናገሩትንም ሰምተናል። ተኩስ አቁም ኮታንኮት ብለው ከትግራይ ክልል አስተዳዳሪ አድርገው የሾሙት ምስለኔ የተናገረውንም ሰምተናል። ውጭ ጉዳይ ውስጥ ያሉ ሰዎችም የተናገሩትን ሰምተናል። ይሄን ሁሉ ዛሬ ላይ ሆነን የትግራዩም ጦርነት ኦሮሚያ ውስጥ ያለውንም ጦርነት አንድ ላይ ስናየው የሚሰጠን መደምደሚያ አለ። የትግራይን ህዝብና የኦሮሞን ህዝብ እንደ ኢትዮጵያ ጠላት፣ የትኛዋ ኢትዮጵያ የሚለውን ነገር እንነጋገራለን። እንደ ኢትዮጵያ ጠላት ፈርጀው ነው ይሄ ጦርነት የተጀመረው። ስለዚህ ሃጫሉ የጦርነቱ መነሻ ነው ማለት ይቻላል። ከዚያ በኋላ ያለው ላለፉት 1 ዓመት የተደረጉት ጦርነቶች ኢትዮጵያን ኢምፔሪያል ኢትዮጵያን በምኒልክ ጊዜ የነበረችዋን ኢትዮጵያን በአፄ ኃይለሥላሴ ጊዜ የነበረችዋን ኢትዮጵያን መልሰን እንገነባለን የሚሉ ኃይሎች ለጠቅላይ ሚኒስትር አብይ በኢዜማ ግንቦት 7 የተሰጠውን ሮድማፕ ተከትሎ ያንን ሮድማፕ ደግሞ የአማራ ኃይሎችንና የኤርትራ ኃይሎችን ተጠቅሞ ስራ ላይ ለማዋል በሚል እንድምታ የተፈጸመ ነው። ኦሮሚያም ውስጥ የተከፈተው ጦርነት፣ ትግራይ ላይም የተከፈተው ጦርነት የኢምፔሪያል ኢትዮጵያን አጀንዳ ለማሳካት ነው። የዚህ የኢምፔሪያል ኢትዮጵያ አጀንዳ ምንድን ነው ብለን ካሰብን አማርኛ ተናጋሪ አገር እንፈጥራለን የሚል ነው። ወይም የኢትዮጵያን የአማራ ሀገር እናረጋለን የሚል አጀንዳ ነው። በዚያ ውስጥ ኤርትራኖች ምንድን ነው የሚጠቀሙት ካልን ከአማርኛ ተናጋሪው ጋር አብሮ ደቡቡን ካስገበሩ የደቡቡን ሪሶርስ የኦሮሞን እና የሰፊውን ደቡብ ሪሶርስ ኤክስፕሎይት እናደርጋለን በሚል አጀንዳ የተጀመረ ጦርነት ነው። ይሄ ከዚያ ውጪ ያለው ውሸት መሆኑን አሁን እንግዲህ ሁሉም ነገር ግልጽ ስለሆነ ገሃድ ስለወጣ ሁላችንም ይሄንን ነገር አሁን በአፋችንን ሞልተን የምንነጋገርበት ጉዳይ ነው የሚሆነው ማለት ነው። ስለዚህ የጦርነቱ አጀንዳ በፊት እንደተነገረው የሰሜን እዝ በህወሓት ተጠቅቷልና ከህወሓት ለማዳን አስበን ነው የሚል አጀንዳ አልነበረም። ዛሬ እንደተነገረው ዛሬ ደግሞ እሱን ራሱ እንትን ብለው ለውጠውታል አጀንዳቸውን እንደምታውቁት። ወይም የጦር መሳሪያ ከዚያ ለማውጣት አስበን ነው ዛሬ ያሉት። እሱንም አይደለም። ዋናው አጀንዳቸው ሁለት ጣምራ ጠላቶች አሉን ይሄንን የኢምፔሪያል አጀንዳ ስራ ላይ ለማዋል። አንደኛው የትግራይን ህዝብ መምታት ነው። ሁለተኛው የኦሮሞን ህዝብ መምታት ነው። የትግራዩን ህዝብ ከመታን አብዛኞቹ ወጣ ብለው የትግራይን ህዝብ ከመታን ህወሓትን ከመታን ሌላው ገብስ ነው ብለው እስከ መጻፍ ነው የደረሱት። ፌስቡክ ላይ የዚሁ አስተዳደር የአብይ አድሚኒስትሬሽን ሰዎች የኢዜማ ሰዎች መዋቅር ውስጥ ያሉት ማለት ነው። ስለዚህ የነፍጠኛውን ስርዓት በምኒልክ ጊዜ ተዘርግቶ የነበረውን የነፍጠኛውን ስርዓት እንደገና መልሰን እናቋቁማለን የሚል አጀንዳ ይዘው ነው ጦርነት ውስጥ የገቡት። የዚያ ጦርነት ፓርትነር ደግሞ ኤርትራ ነው ያደረጉት። ኤርትራ ሁለት ዓላማ ነው ያላት። አንደኛ ህወሓትን መጥቶ የመበቀል ዓላማ፣ ሁለተኛው የሌላውን ኢትዮጵያ አካል በኃይል ይዛ የዘርፋ በዝርፊያ የመበልጸግ አጀንዳ ነው ይዛ ያላት። ለዚያ ደግሞ ከአማራው ኃይል ጋር ከነፍጠኛው ስርዓት ኃይል ጋር ከአብይ አስተዳደር ጋር አብረው መስማማት ነበረባቸው። ያንን ተስማምተው ነው ትግራይ ላይ የዘመቱት። ትግራይ ላይ በአጠቃላይ 4 አገሮች ናቸው እንደ ሀገር የተሳተፉት። አንደኛ ኢትዮጵያን እንደ ሀገር፣ ሁለተኛ ኤርትራ፣ ሶስተኛ ሶማሊያ፣ አራተኛ ዩኤኢ ዩናይትድ አረብ ኤሚሬትስ ናቸው በትግራይ ላይ የዘመቱት። የአማራን ሚሊሻ 5ኛ አድርጋችሁ ውሰዱ። ስለዚህ በአጠቃላይ 5 ሀገር ነው የዘመተባቸው ልትሉ ትችላላችሁ በትግራይ ህዝብ ላይ። ከ8 ወር ስቃይና መከራና ብዙ እልቂት በኋላ የትግራይ ህዝብ ከትናንት ወዲያ ሃጫሉ በሞተ በአመቱ ራሱን ነፃ አውጥቷል። ለዚህ ለትግራይ ህዝብ እንኳን ደስ አላችሁ ማለት እፈልጋለሁ። ምክንያቱም ይሄ
ላለፉት 8 ወራት የተካሄደውን ጦርነት ብዙዎቻችሁ እንደምታውቁት እኔ ህወሓትን ስቃወም ነበር የነበርኩት የህወሓት ጦርነት ሳይሆን የትግራይ ህዝብ ላይ የተከፈተ ጦርነት እና ወንጀል መሆኑ ኢንተርናሽናል ኮሚኒቲው በተጨባጭ ካቀረበ በኋላ እንኳን ዛሬ ተሸንፈው የወጡት ኃይሎች የትግራይ ህዝብ ላይ የደረሰውን ወንጀል የጦር ወንጀል ጄኖሳይድ ኤትኒክ ክሊንሲንግ war crime እና crimes against humanity እነኚህ አራቱንም የአትሮሲቲ ክራይምስ የሚባሉትና በዓለም አቀፍ ህግ የተከለከሉትን በትግራይ ህዝብ ላይ እየተፈጸመ ኢንተርናሽናል ሚዲያ እውቅ ኢንተርናሽናል ሚዲያዎች ተራ ኢንተርናሽናል ሚዲያዎች አይደሉም አንድ ብቻ አይደለም ከአንድ ሀገር አይደለም ከመላ ዩናይትድ ስቴትስ እና በመላ አውሮፓ ያሉት ሚዲያዎች ሙሉ ለሙሉ እየዘገቡ እነኚህ ነፍሰ ገዳዮች እነኚህ የኢምፔሪያል ኢትዮጵያ አጀንዳ አራማጆች የትግራይን ህዝብ እልቂት የትግራይን ህዝብ ላይ የተፈጸመውን ኤትኒክ ክሊንሲንግ በትግራይ ህዝብ ላይ የተፈጸሙትን አትሮሲቲ ክራይምስ ማስራብን ምግብን እንደ ጦር መሳሪያ መጠቀም ጨምሮ ሬፕ ጨምሮ እነኚህን ኮንደምን ያለ ማድረጋቸው በዚህ ጉዳይ ላይ እኔ በተደጋጋሚ ኮንሲስተንትሊ ነው የጻፍኩት ኮንሲስተንትሊ ነው ይሄንን ኮንደምን ያደረኩት እንደ አንድ የዚያ ሀገር ሰው እጅግ በዚያ ሀገር ህዝብም ጭምር ነው ያዘንኩት አንድ ህዝብ ይሄ ህዝብ ላይ እንደዚህ አይነት ግፍ ሲፈጸም ይሄ ግፍ መቆም አለበት ብሎ የአማራ ህዝብ እንደ ህዝብ ተነስቶ ያለመናገሩ እጅግ በጣም ነው ያስከፋል ምንም ስርዓቱን ሊደግፉ ይችላሉ ምንም ምክንያቱም ይሄ መንግስት ያልፋል እያለፈ እየወደቀ ነው ወደዛ መጣለው ነገር ግን በትግራይ ህዝብ ላይ የተደረገው ግፍ ያን እኛ ኢንቨስቲጌት ባናረገው ኢንተርናሽናል ኮሚኒቲ ኢንቨስቲጌት አድርጎ በሚናገርበት ሁኔታ ውስጥ ያንን አክኖሌጅ አድርጎ ያለመናገር በእውነት እኔ እጅግ በጣም ነው ያዘንኩት ነገር ግን የአሜሪካን መንግስት በሰጠው ሊደርሺፕ ኢንተርናሽናል ኮሚኒቲው አቴንሽን እንዲሰጠው በማድረግ ከሁሉ በላይ ግን የትግራይ ህዝብ እንደ አንድ ህዝብ ሆኖ እንደ አንድ ሰው ሆኖ ለህልውናው ተፋልሞ ስላሸነፈ በጣም ደስ ብሎኛል ለትግራይ ህዝብና በዚህ ትግል ውስጥ ለተሰውትም አሁንም እየታገሉ ላሉት ታንኪዩ እንኳን እግዚአብሔር ለድል አበቃችሁ ልላችሁ ፈልጋለሁ ምክንያቱም ሆነስትሊ ይሄን ከልቤ ነው የምለው ጦርነቱን ውስጥ ሄጄ ብሳተፍ ምንም የሚጸጽተኝ ነገር አልነበረም ይሄንን ህዝብ ከእልቂት ለማዳን እንደዛም ፕራይቬትሊ በግሩፕ ሚቲንጎችም የተናገርኩባቸው ሁኔታዎች አሉ ይሄን ወንጀል ኢንፋክት ትዊትም አድርጌያለሁ የተቀረው የኢትዮጵያ በተለይም የፊንላንድ ውጭ ጉዳይ ሚኒስተር እንደዚህ ብለው ነግረውኛል የኢትዮጵያ መሪዎች ጄኖሳይድ እንፈጽማለን በትግራይ ህዝብ ላይ ብለው ከተናገሩ በኋላ ምንም ዳውት አልነበረም የኢትዮጵያ ህዝብ በዚህ ይሄንን ጉዳይ የሚስጠየፍ ሁሉ ሄዶ ከትግራይ ህዝብ ጎን መሰለፍ አለበት ብዬም ጽፌያለሁና የትግራይ ህዝብ ይሄንን ጦርነት ስላሸነፋችሁ ከዚያ ሰቆቃ ስለወጣችሁ ሙሉ ለሙሉ አይነው ሙሉ ለሙሉ ሁሉ ነገር አላለቀም አሁንም ትግሉ ይቀጥላል ግን ከዚያ ሰቆቃ ስለወጣችሁ እግዚአብሔር ስለረዳችሁ እግዚአብሔርም ሌሎችን የኢትዮጵያ ህዝብ ቢክዳችሁ የዓለም አቀፉ ህብረተሰብ ድምጽ ስለሆናችሁና ከጎናችሁ ስለቆመ የማያቃችሁ አብራችሁ ያልበላ አብራችሁ ያልጠጣ አብራችሁ አንድ ቤተክርስቲያን ያላመለከ ቋንቋችሁን ባህላችሁን የማያቅ የሌላ ሀገር ህዝቦችና መንግስታት ከጎናችሁ ቆሙ ከእልቂት ስለተረፋችሁ ከተደገሰላችሁ ድግስ የእልቂት ድግስ ስለተረፋችሁ እንኳን ደስ አላችሁ ማለት ፈልጋለሁ this is very very important ምክንያቱም የዚህ ጦርነት አጀንዳ ህወሓት አልነበረም የስልጣን ትግል አልነበረም የኢምፔሪያል ኢትዮጵያ አማርኛ ተናጋሪ ኢትዮጵያን የመፍጠር አጀንዳ ስለነበረ ነው ያ የሆነው ያ ጦርነት ደግሞ ልክ መጀመሪያ ምኒልክም ሲጀምረው በጄኖሳይድ እንደተጀመረ በጄኖሳይድ እንፈጽማለን እስከ 20 ሚሊዮን ይሄ እኔ የምለው ነገር አይደለም አንዳርጋቸው ጽጌ
የጠቅላይ ሚኒስትር አብይ የቅርብ አማካሪ የኢዜማን ሮድማፕ ለጠቅላይ ሚኒስትር አብይ ሰጠን ያለው ሰውዬ ነው ያለው። እስከ 20 ሚሊዮን ህዝብ እንጨርስ ይሆናል እንጂ የኢትዮጵያ ህልማችንን ኢምፔሪያል ኢትዮጵያን መልሰን የመገንባት ህልማችንን ስራ ላይ እናውላለን። 20 ሚሊዮን አስክሬን ሬሳን ቁጥር አስክሬን አይደለም፣ አስክሬን የክብር ስም ነው። ሬሳን ቁጥር ይሆናል ብለው በጀርመን ድምፅ በአማርኛው ድምፅ ላይ የተናገረው ነገር ነው። about 2 years ago ያ አጀንዳ ያ የኢምፔሪያል ኢትዮጵያ አጀንዳን ጠቅላይ ሚኒስትር አብይ ገዝቶ የአማራን ህዝብ ያንን የኢትዮጵያን የአማራ ሀገር አድርጌ ሰራላቸዋለሁ ብሎ እነሱን ደጋፊ አድርጎ የትግራይንና የኦሮሞን ህዝብ ዋና ጠላቱ አድርጎ ከኤርትራ ጋር ወግኖ የከፈተው ጦርነት ነው። ያ ጦርነት ትግራይ ላይ ድባቅ ስለተመታ ያ አጀንዳ ፈርሷል። የኢምፔሪያል ኢትዮጵያ አጀንዳ ለሁለተኛ ጊዜ ትግራይ ላይ ፈርሷል። ስለዚህ በዚህ ጦርነት የትግራይ ህዝብ ራሱን ማዳን ብቻ አይደለም ያደረገው፣ የኢምፔሪያል ኢትዮጵያ አጀንዳ እንዲፈርስ አድርጓል። በዚህ ደግሞ አሸናፊ የትግራይ ህዝብ ብቻ ሳይሆን መላው የኦሮሞ ህዝብ፣ መላው የደቡብ ብሔር ብሔረሰቦች ሁሉ ናቸው የዚህ ድል ባለቤቶች። ምክንያቱም ፖለቲካል አጀንዳው ትግራይ በጂኦግራፊ ሰሜን ኢትዮጵያ ውስጥ ትሆን እንጂ በፖለቲካል አይዲዮሎጂ በፖለቲካል ቲንኪንግ ህወሓት ያጠፋው ጥፋት እንዳለ ሆኖ ማለት ነው። አሁን ስለ ህወሓት አናወራም። ህወሓት ያጠፋው ጥፋት እንዳለ ሆኖ የኦሮሞ የትግራይ ህዝብ የማንነት ጥያቄ፣ የእኩልነት ጥያቄ፣ የፍትህ ጥያቄ ከኦሮሞ ህዝብ ጥያቄ፣ ከሲዳማ ህዝብ ጥያቄ፣ ከሶማሌ ህዝብ ጥያቄ፣ ከኢትዮጵያ ብሔር ብሔረሰቦች እና ህዝቦች ጥያቄ ጋር አንድ ነው። ያንን የህዝቦችን እኩልነት የህዝቦችን ፍትህና ርትዕ ጥያቄን ደምስሶ ኢምፔሪያል ኢትዮጵያን አንድ ቋንቋን፣ አንድ ባህልን፣ አንድ ማንነትን፣ አንድ ሃይማኖትን ተሸክማ የምትሄድ አገር የመፍጠሩ አጀንዳ በትግራይ ላይ ድባቅ መመታቱ በመላ ኢትዮጵያም መውደቁን የጀመረበት ቦታ መሆኑን ህዝቡ እንዲያውቅና ሁሉም የዚህ ድል ሴሌብሬሽን ፓርት መሆን አለበት ብዬ አምናለሁ። አብዛኛው የኢትዮጵያ ህዝብም ይሄንን ሼር እንደሚያደርግ አስባለሁ። ኦኬ፣ አሁን ወደ ዛሬው ዋና ነጥብ እንምጣ። በዚህ ሽንፈት ታዲያ ይሄ ፖለቲካል ሽንፈቱ ይሄ ከሆነ ምንድን ነው የተከናወነው የሚለውን ነገር በዜና መልኩ ስለ ጦር ውለው አይደለም የማወራቸው። እኔ የነ አብይን እና የሱን አስተዳደር ፕሮፓጋንዳም አይደለም ሪቪው ማረገው ወይም ደግሞ ሌላ ነገር አይደለም። የዚህ ፖለቲካል ኢምፕሊኬሽን ዋና ፖለቲካል ኢምፕሊኬሽን ምንድን ነው የሚለውን ነገር ነው የምንነጋገረው። በዚህ ላይ አሜሪካኖች በሚያወጡት ፕሬስ ስቴትመንት ሁሉ አንድ የሚጠቀሙት ቋንቋ አለ። የኢትዮጵያን ሶቨሬኒቲ እና ቴሪቶሪያል ኢንቴግሪቲ ለማስቀጠል ይላሉ። የኢትዮጵያን የግዛት አንድነት እና ሉዓላዊነት ለማስቀጠል ይሄንን ጦርነት ተው አቁም ይሉታል። እምቢ ብሎ እስኪሸነፍ ድረስ እምቢ ብሎ ነው የወጣው። በነገራችን ላይ ስለ ሽንፈቱ እናውራ ትንሽ። ተኩስ አቁመው አይደለም የወጡት፣ ተሸንፈው ነው የወጡት። የተሸነፉትም መጀመሪያ ኮንቬንሽናል ዎር በነበረው ላይ አሸነፍን ብለው ዲክሌር አድርገው ነበር። ጦርነቱንም ስሞል ግብም ያለው መስሎን ነበር። በመሃል እንዴት ዲስክራይብ እንዳደረጉት ምን አይነት ፕሮፓጋንዳ እንደተሰራ ምናምን ነገር ታውቃላችሁ። ከዚያ በኋላ ግን ህዝቡ ላይ የነበረው ጠላትን ጋብዘው፣ ኤርትራን ጋብዘው፣ የአማራ ሚሊሻ ጋብዘው፣ ሶማሌን ጋብዘው፣ ዩኤኢን ጋብዘው፣ የዩናይትድ አረብ ኤሚሬትስ ድሮኖችን ጋብዘው ህዝቡን ከፈጁ በኋላ ያየነውና ፊገር አውት ያደረግነው ጦርነቱ ኖቨምበር 28 ላይ አለቀ ብለው ዲክሌር ካደረጉ በኋላ ፊገር አውት ያደረግናቸው ነገሮች ሁሉ ስታብሊሽ የሚያደርጉት የትግራይን ህዝብ ለማንበርከክና በትግራይ ህዝብ ላይ ጄኖሳይድ ለመፍጠር ለመፈጸም የገቡበት ጦርነት እንደሆነ ቅድም ያልኳቸው ሰቆቃ ሁሉ ያመለክታል። ስለዚህ የትግራይ ህዝብ ጦርነቱን መጀመሪያ በኮንቬንሽናል ጦርነት በወታደር ለወታደር በሚደረግ ጦርነት ባያሸንፋቸውም
በሁለተኛው ሞዴል አሸንፏቸዋል። እሱም በፖፑላር አርምድ አፕራይዚንግ ህዝቡ በሙሉ ነው። አሁን ዛሬ ጠቅላይ ሚኒስትሩም ጀነራል ባጫ ደበሌም የውጭ ጉዳዩም ሰውዬ አፋቸውን ሞልቶ የተናገሩት ህዝቡ ነው የገረፈን፣ ህዝቡ ነው የተነሳብን። ስለዚህ ሸሽተን ከትግራይ የወጣ ነው ወደ ደጀን ህዝብ የሸሸ ነው። የትግራይ ህዝብ ለኮት አንኮት ለኢምፔሪያል ኢትዮጵያ ህዝብ አይደለም፣ የደጀን ህዝብ አይደለም፣ ወደ ደጀን ህዝብ የሸሸ ነው ይላሉ። የደጀን ህዝብ የሚሉት የአማራን ህዝብ መሆኑ ነው። የአማራ ህዝብ ትግራይ ላይ ለዘመተ ጦር እንዴት ደጀን ይሆናል የሚለው ራሱን የቻለ ፖለቲካ ነው፣ ሌላ ጊዜ የምንመለስበት ይሆናል። ነገር ግን የትግራይን ህዝብ እንደ ጠላት አይተው በአርምድ አፕራይዚንግ ነው ከትግራይ ያባረረን ብለው አድሚት ያደረጉበትና ሙሉ ለሙሉ በህዝባዊ አመፅ በሽምቅ ውጊያ ብቻ አይደለም፣ ቲዲኤፍ የሚባለው ቡድን በሽምቅ ውጊያ ባደረገው ትግል ብቻ አይደለም፣ በህዝባዊ አመፅ ነው ፖፑላር አርምድ አፕራይዚንግ የትግራይ ህዝብ አድርጎ ነው ከመሃሉ ያባረረን። ፊት ለፊት ከሸማቂው ኃይል ጋር እንዋጋለን፣ ስንመለስ ህዝቡ ይወጋናል፣ መለየት አልቻልንም ነው ያሉት። ያ ማለት በሌላ ቋንቋ በፖለቲካ ንግግር ፖፑላር አርምድ አፕራይዚንግ አድርጎ ነው የትግራይ ህዝብ ወራሪውን ኃይል የሻዕቢያን ወራሪ ኃይል የአማራን ወራሪ ሚልሻ በአብይ አህመድ ወደዛ የተላከውን የጭቁኑን የኢትዮጵያ ህዝብ ወታደሮች በፖፑላር አርምድ አፕራይዚንግ ነው ያባረረው። ስለዚህ ሙሉ ለሙሉ ሽንፈት ነው። እጅግ በጣም የሚያሳዝነው ዛሬ ከጠቅላይ ሚኒስትሩም ከጀነራል ባጫ ደበሌም ከውጭ ጉዳዩም ሰውዬ ስለ ሲስፋየሩ አልተናገሩም ዛሬ። ስለዚህ they lost the war ማለት ነው። ጦርነቱን ተሸንፈው ነው የወጡት፣ ሙሉ ለሙሉ ተሸንፈው ነው የወጡት። ኦኬ፣ ተሸንፈው ከወጡ የዚህ ሽንፈት ፖለቲካዊ ውጤቶች ምንድናቸው የሚለውን 3 ነጥቦች እናያለን። ዋናው ይሄንን ፕሮግራም ያዘጋጀውበት ምክንያት ይሄ ነው። የዚህ የትግራዩ ሽንፈት አንደኛው የአብይ አድሚኒስትሬሽን በኢትዮጵያ ላይ ኢፌክቲቭ ኮንትሮል የለውም ማለት ነው። እንደ መንግስት የኢትዮጵያን ግዛቶች የማስተዳደር ስልጣን የለውም ማለት ነው። ኢፌክቲቭ ኮንትሮል የለውም ወይም ሞኖፖሊ ኦፍ ቫዮለንስን በኢትዮጵያ በመላ ኤክሰርሳይዝ የማድረግ አቅምም መብትም የለውም ማለት ነው። ስለዚህ እንደ መንግስት አንድን ሀገር አንድ መንግስት የሚያደርገው የኔ ግዛት ነው በሚላቸው መሬቶች ላይ ኢፌክቲቭ ኮንትሮል ወይም ሞኖፖሊ ኦፍ ቫዮለንስ የሚሉት በእንግሊዝኛ ሲኖረው ነው አንድ መንግስት። በትግራይ ላይ ከተሸነፈ በኋላ የአብይ መንግስት ኢትዮጵያን ሙሉ እያስተዳደረ አይደለም ማለት ነው። ይሄ መንግስት ወርቋል ማለት ነው። substantial part of its territory አያስተዳድርም ማለት ነው። ኢፌክቲቭ ኮንትሮል የለውም ማለት ነው። ያ ማለት በህዝቡ ላይ በመሬቱ ላይ ህዝቡንና መሬቱን አስተዳድርም ማለት ነው። ነምበር 1 መንግስት የሚያደርጉት 3 ኮንሰፕቶች አንድ ላይ ሲመጡ ነው። አንደኛው ይሄ የኢፌክቲቭ ኮንትሮል ወይም የሞኖፖሊ ኦፍ ቫዮለንስ ቲዮሪ ነው። ስለዚህ የአብይ አስተዳደር ትግራይ ላይ ከተሸነፈ በኋላ ሙሉ ለሙሉ ከተሸነፈ በኋላ ሞኖፖሊ ኦፍ ቫዮለንስ በዚያ ሀገር ላይ የለውም። ይሄ ትግራይ ላይ አያቆምም። ኦልሬዲ የአማራ ክልል ከእጁ እየወጣ ነው። የአማራ ክልል ትናንት መግለጫ አውጥቷል። ከትግራይ ጋር እንደ አማራ ክልል እንዋጋለን ብሎ እንግዲህ ያሳያችሁ። ከትናንት ወዲያ የአብይ መንግስት ሲስፋየር ወይም የተኩስ አቁም ዩኒላተራል የተናጥል የተኩስ አቁም እንትን አርጋለሁ እርምጃ ወስጃለሁ ብሎ ራሴ የተኩስ አቁሜ ከትግራይ ወጥቻለሁ ብሎ ዲክሌር ካረገ በኋላ በማግስቱ የአማራ ክልል በአብይ አስተዳደር ስር ይተዳደራል ተብሎ የሚጠበቀው የአማራ ክልል ወርሬ ያስኩትን የምዕራብ ትግራይ አካላት መሬቶችን ይዤ ለመቆየት ከትግራይ ጋር እዋጋለሁ ብሎ እንደ ፓርቲ እንደ ገዢ ፓርቲ መግለጫ አውጥቷል። እሱን ትናንት ሰምታችኋል። ያ ማለት የአብይ አድሚኒስትሬሽን ሲዝፋየር የተባለው የተኩስ አቁም ማቆም የተባለው ስራ ላይ አልዋለም። ዛሬ አላነሱትም። እንደውም ዛሬም ጨምረው እነሱም የአማራን ግዛቶች ማስመለስ ግቡ ይመስል መጀመሪያ ሲጀምር ያን እንግዲህ ለኦሮሞ ወታደር አልነገሩም፣ ለደቡብ ወታደሮች አልነገሩም።
የአማራን ግዛት ለማስመለስ ነበር ማለት ነው ከትግራይ ጋር ኢን ፓርት ሲዋጋ የነበረው የኢትዮጵያ ወታደር። የቴሪቶሪያል ዲስፒት በሰላማዊ መንገድ በአንድ ሀገር ውስጥ መፈታት አቅቷቸው የአማራን ግዛት ለማስመለስ ነው በትግራይ ህዝብ ላይ ዘመቻ የተደረገው ማለት ነው። ዛሬ ያንን ጀነራል ባጫ ደበሌ ኮንፈርም አድርጓል። ሰራዊቱን በተጠንቀቅ እናቆማለን ብለው ሲዝ ፋየር የተባለው ነገር ሁሉ ጠፍቶ ማለት ነው። ስለዚህ ይሄ ማለት የአማራ ክልልም ራሱን ችሎ ጦርነት ውስጥ ለመግባትና ከትግራይ ህዝብ ጋር የሚዋጋ ከሆነ አብይ አስተዳደር የአማራ ክልልንም አያስተዳድርም ማለት ነው። ስለዚህ ሊትራሊ ኢፌክቲቭ ኮንትሮል የሚለው ነገር ከአዲስ አበባ ኢፌክቲቭ ኮንትሮል አለው አገሪቷን የመምራት አቅም አለው የሚለው ቲዮሪ አይደለም ማለት ነው። ይሄ ሰውዬ አገር እየመራ አይደለም፣ አገሪቷ ፕራክቲካሊ ፈርሳለች ማለት ነው። ይሄ ነምበር 1 ነው። የኢትዮጵያ ህዝብ መላው የኢትዮጵያ ህዝብ ይሄንን በደንብ መገንዘብ አለበት። በተለይም ይሄንን ሰው የምትደግፉ ሰዎች፣ ይሄንን የሻዕቢያና የግንቦት ሰባት የኢምፔሪያል ኢትዮጵያን አጀንዳ የምትደግፉ ሰዎች የአብይ አድሚኒስትሬሽን ቶታሊ ኢፌክቲቭ ኮንትሮል ሙሉ ለሙሉ በትግራይ ላይ የለውም፣ ሙሉ ለሙሉ ወይም በከፊል በአማራ ክልል ላይ የለውም። ዛሬ ትግራይ ላይ ሆነናል ያሉትን ነገ አማራ ክልል ላይ ይሆናሉ። ምንም ጥያቄ ያሌለው ነገር ነው። ይሄ ሳይታለም የተፈታ ነው። ህዝቡን ሆስታይል እንዲሆን አድርገውታል። ከሱ ጋር የሚሰሩት የአማራ ሱፐርማሲስት ግሩፖች የግንቦት ሰባትና እነሱ የፈለፈሏቸው የአብን የብአዴን የባላደራ የእናት ፓርቲ ይሄ የማህበረ ቅዱሳን እነኚህ ግሩፖች ሆስቲሊቲን ኦልሬዲ ቢልድ አድርገው ህዝቡን የአማራን ህዝብ ከእጁ አውጥተዋል። ስለዚህ የአማራ ክልል ኢፌክቲቭሊ ከእጁ ውጪ ነው። ስለዚህ አብይ ኢፌክቲቭ ኮንትሮል በኢትዮጵያ ላይ ነው ወይም ሞኖፖሊ ኦፍ ቫዮለንስን በመላ ኢትዮጵያ ኤክሰርሳይዝ አያደርግም። ነምበር 1 ሁለተኛው የትግራዩ ሽንፈት የናደው ሁለተኛው ፒለር አገር የሚቆምበት ሁለተኛው ፒለር ኢማጂንድ ኮሚኒቲ ወይም ፖለቲካል ኮሚኒቲ የሚባለው ቲዮሪ ነው። የዚህ ስነ ልቦና ምንድነው? ብዙዎቻችን ኢትዮጵያዊ ነን ስንል ያ ኢማጂንድ ኮሚኒቲ ሁሉም ሰው እንደ ኢትዮጵያዊ ራሱን እንዲያይ የሚያደርግ ትርክት መግዛታችን ነው አንድ ላይ የያዘ። ሌላ ምንም በገመድ አንድ ላይ ያሰረን የለም። የጋራ ሀገር ነው፣ ሁላችንም እንኖርበታለን፣ ሁላችንም ከዚህ ሀገር እንጠቀማለን የሚለው ስነ ልቦና ነው። ያንን ስነ ልቦና ኦሮሞውም፣ አማራውም፣ ትግሬውም፣ ጉራጌውም፣ ወላይታውም፣ ሶማሌውም፣ አፋሩም፣ ቤኒሻንጉሉም ሁሉም ብሔር ብሔረሰቦች ስለገዙና ኢትዮጵያዊ ነን ስላሉ ነው ያ ኢማጂንድ ኮሚኒቲ ሆኖ እንደ ሀገር የምንጠራው የፖለቲካል ኮሚኒቲ የሚለው ስነ ልቦና ማለት ነው። በዚህ በትግራዩ ጦርነት ኢትዮጵያ ማለት አማርኛ ተናጋሪ ህዝብ ብቻ ነው የሚል ትርጉም ይዞ የተነሳው የአብይ አስተዳደርና የኢዜማ አስተዳደር ሁሉም ኢትዮጵያዊ የነበረ ህዝብና ግን አማርኛ የማይናገረው የትግራይ ህዝብ፣ አማርኛ የማይናገረው የኦሮሞ ህዝብ፣ አማርኛ የማይናገረው የሶማሌ ህዝብ፣ አማርኛ የማይናገረው የአፋር የቤኒሻንጉልና የጋምቤላ ህዝብ፣ የደቡብ የሲዳማ ህዝብ ኢትዮጵያዊ አይደለሁም። በዚህ መመዘኛ አብይ አስተዳደር ባስቀመጠው የአማርኛ ተናጋሪነት ኢትዮጵያዊ አይደለሁም ብሎ ጦርነት ውስጥ ገብቷል። የትግራይ ህዝብ ያንን አሸንፏል። ስለዚህ የአብይን የአማርኛ ተናጋሪ ኢትዮጵያን የትግራይ ህዝብ አይቀበልም፣ የኦሮሞ ህዝብ አይቀበልም፣ የሶማሌ ህዝብ አይቀበልም፣ የአፋር ህዝብ አይቀበልም፣ የጋምቤላና የቤኒሻንጉል ህዝብ አይቀበልም። ይሄኛው ኢትዮጵያ እንደ ኢማጂንድ ኮሚዩኒቲ እንደ ኢማጂንድ ፖለቲካል ኮሚዩኒቲ እንደ አንድ ፖለቲካል ኮሚዩኒቲ በአብይ አስተዳደር ስር ወርቃለች። ሁለተኛው ፒለር